ሰላም የአዲስ ጆብስ ቤተሰቦች፣ ዛሬም እንደተለመደው አዳዲስ ክፍት የስራ ቦታዎችን ይዘንላችሁ መጥተናል። አብራችሁን ቆዩ። የመጀመሪያው ክፍት የስራ ቦታ በጎቤቶች ባንክ የወጣ ሲሆን የስራ መደቡ መጠሪያ ግራጁዌት ትሬኒ፣ ተፈላጊ የትምህርት ደረጃ በአካውንቲንግ፣ በቢዝነስ አድሚኒስትሬሽን፣ በኢኮኖሚክስ፣ በማኔጅመንት እና ተያያዥ የትምህርት ዘርፎች የመጀመሪያ ዲግሪ። የስራ ቦታ አዲስ አበባ። ሁለተኛው ክፍት የስራ ቦታ በኢስት አፍሪካ ቦትሊንግ ሼር ካምፓኒ የወጣ ሲሆን የስራ መደቡ መጠሪያ ማኒፋክቸሪንግ ቲም ሊደር፣ ተፈላጊ የትምህርት ደረጃ በኤሌክትሪካል ኢንጂነሪንግ፣ በኢንዱስትሪያል ኢንጂነሪንግ፣ በሜካኒካል ኢንጂነሪንግ የመጀመሪያ ዲግሪ። የስራ ቦታ አዲስ አበባ። ሶስተኛው ክፍት የስራ ቦታ በፀሐይ ባንክ ሼር ካምፓኒ የወጣ ሲሆን የስራ መደቡ መጠሪያ ከስተመር ሰርቪስ ኦፊሰር፣ ተፈላጊ የትምህርት ደረጃ በአካውንቲንግ፣ በቢዝነስ አድሚኒስትሬሽን፣ በማርኬቲንግ፣ በማኔጅመንት ወይንም ተያያዥ የትምህርት ዘርፎች የመጀመሪያ ዲግሪ። የስራ ቦታ ትግራይ። አራተኛው ክፍት የስራ ቦታ በአባይ ባንክ የወጣ ሲሆን የስራ መደቡ መጠሪያ ሲስተም አድሚኒስትሬተር፣ ተፈላጊ የትምህርት ደረጃ በኮምፒውተር ሳይንስ፣ በኮምፒውተር ኢንጂነሪንግ፣ በሶፍትዌር ኢንጂነሪንግ የመጀመሪያ ዲግሪ። የስራ ቦታ አዲስ አበባ። አምስተኛው ክፍት የስራ ቦታ በዳሽን ባንክ የወጣ ሲሆን የስራ መደቡ መጠሪያ ኮንታክት ሴንተር ኤጀንት፣ ተፈላጊ የትምህርት ደረጃ በቢዝነስ አድሚኒስትሬሽን፣ በኢኮኖሚክስ፣ በማርኬቲንግ ማኔጅመንት፣ በማኔጅመንት የመጀመሪያ ዲግሪ። የስራ ቦታ አዲስ አበባ። ስድስተኛው ክፍት የስራ ቦታ በአንበሳ ኢንተርናሽናል ባንክ የወጣ ሲሆን የስራ መደቡ መጠሪያ አድሚኒስትሬቲቭ አሲስታንት፣ ተፈላጊ የትምህርት ደረጃ በኦፊስ ማኔጅመንት፣ በሴክሬታሪያል ሳይንስ፣ በከስተመር ኮንታክት ዲፕሎማ ያለው ያላት። የስራ ቦታ አዲስ አበባ። በእነዚህ ክፍት የስራ ቦታዎች ላይ ለማመልከት ወይንም በየቀኑ የሚወጡ አዳዲስ ክፍት የስራ ቦታዎችን ለመከታተል ዌብሳይታችንን addisjobs.netን ይጎብኙ።